ለፍቅረኛዋ ገንዘብ የምትሰጥ ሴት ማለት ለጮኛዋ ገንዘብ የምትሰጥ ሴት ማለት ኑሮዋን ሳትጀምር እድሜዋን ከስክሳ ጉልበቷን ከስክሳ ወገቧ እስከሚንቀጠቀጥ ድረስ የሰራችበትን ብር ወጣትነቷን ልጅነቷን ሁሉ በስራ አሳልፋ አንስታ ደግሞ ለፍቅረኛዋ የምትሰጥ ሴት ማለት ፍቅር በገንዘብ እየገዛች ነው። ያ ፍቅር አይደለም፣ የፍቅር ገበያ ነው። እሷ ሄደች ገንዘቧን ሰጠች፣ ከዛ ፍቅር ተቀበለች። እህቴ ወንድ እየገዛች ነው እንጂ ይሄ ፍቅር አይደለም። ፍቅር በፍቅረኝነት ህይወት ውስጥ ሴት ልጅ ለፍቅረኛዋ ገንዘብ መስጠት የለባትም። የለፋችበትን ገንዘብ አትስጡ፣ በፍጹም አትስጡ። ለወንድ ለፍቅረኛ ለምናምን እያላችሁ በተለይ አረብ ሀገር ያላችሁ እህቶቻችን ገንዘብሽን ያዥ፣ ገንዘብሽን አጠራቅሚ፣ ገንዘብሽን ለቁም ነገር አድርጊ። እህቶቼ ገንዘብ አትስጡ። ገንዘባችሁን የሰራችሁበትን የላባችሁ ለራሳችሁ ነው፣ ለማንም አትበትኑ። ላባችሁን በየሜዳው አትጣሉ። ወገባችሁ ቅንጥስ እስኪል የሰራችሁትን ገንዘብ ለማንም አትስጡ።